ናችሁ? ዛሬ ከባለፈው የቀጠለውን ጥያቄ ነው ይዤላችሁ የቀረብኩት ሳይኮሎጂ ላይ ፎር ፍሬሽማን ያው ጀነራል ሳይኮሎጂ የተወሰኑ ጥያቄዎች እስከ 35 ድረስ አለ እና ያለን እስከ ማብራሪያው ድረስ ሶሉሽናቸውን ከተለያየ ዩኒቨርሲቲ የተሰባሰቡ ናቸው። የቀሩትን ጥያቄዎች ደግሞ በቴሌግራም ቻናል ዲስክሪፕሽን ቦክሱ ላይ ያስቀምጥላችኋለሁ ከዛ ማየት ትችላላችሁ ማለት ነው። ከዚህ በፊት የተሰሩ የማትስ እና የፊዚክስ ጥያቄዎችም አሉ። እሱን በቴሌግራም ቻናል ላይ ወይም ደግሞ በዩቲዩብ ሊንክ ላይ ዲስክሪፕሽን ቦክሱ ላይ ይቀመጥላችኋል ማለት ነው። ኦኬ ወደ 20ኛው ላይ ስንመጣ one of the research question best describe the goal of explanation in psychology። ስለዚህ goal of psychology አራት ናቸው። ለማየት ያክል እዚህ ጋር እያስቀመጥኩላችሁ ነው። አንደኛ ዲስክሪፕሽን ምንለው አለ። ዲስክሪፕሽን ኢንቮልቪንግ ኦብዘርቪንግ ዘ ቢሄቪየር ኤንድ ኖቲስ ኤቭሪቲንግ አባውት ኢት። ስለዚህ እዚህ ጋር ዲስክሪፕሽን ላይ ዲስክራይብ ነው የምናደርገው ማለት ነው። ስለዚህ ኢት ኢዝ a research for answer for question like what is happening የሚባሉትን አይነት ጥያቄዎች የምንመልስበት ነው ማለት ነው። where does it happen እነዚህኛዎቹ አይነት ነው የሚያስፈልገው። ሌላ ደግሞ ኤክስፕላኔሽን ሲሆን why is it happening ነው። ስለዚህ ኤክስፕሌን ነው የምናደርገው ማለት ኤክስፕሌኒንግ about trying find reason። ስለዚህ ምክንያት ነው የምንፈልገው for observed behavior። ኦኬ ሌላ ደግሞ ፕሪዲክሽን ያው መገመት ነው። እዚህ ጋር ፕሪዲክሽን is about determining what will happen in the future for future ምን happen ያደርጋል። ሌላ ደግሞ goal of psychology አራተኛው control ነው። how can it be changed control or modify or change the behavior from undesirable one የሚላል ማለት ነው። ስለዚህ ኦኬ እንደ ሰመሪ ካየ ነው ወደ ጥያቄው ላይ ስንመጣ what is happening why the girl is doing all these things። ስለዚህ የሚሆነው ይሄ ነው ማለት ነው እዚህ ጋር ምክንያቱም ይሄ ኤክስፕላኔሽን ስላለ እዚህ ጋር መተም ኤክስፕላኔሽን ላይ ስንመጣ why is happening ነው እና ይሄ መልሱ why the girl is doing all these things። ይሄኛው ላይ ምንድነው ይሄ ዲስክሪፕሽን ነው ያው በዛውም ለማየት ነው። what will happen in the future ይሄ ደግሞ ፕሪዲክሽን ነው ፕሪዲክት ነው የሚያደርገው። how can it be changed ይሄ ደግሞ ኮንትሮል ነው የሚያደርገው ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። እዚህ ጋር ያው ሁሉንም ስለምንማርበት ነው። ኦኬ ሌላ question number 21 school of thought in a psychology views psychology study about the components of the unconscious part of the mind። ስለዚህ ይሄ ማን ነው? ሳይኮ አናሊሲስ ዲ ላይ ማለት ነው። ሳይኮ አናሊሲስ ነው። ፈንክሽናሊዝም the function of mind ነው። ስትራክቸራሊዝም ደግሞ የሚለው ማይንድ ኤሌመንትስ ኦር ዩኒትስ ኦፍ ማይንድ ነው የተሰራው ነው የሚለው። ቢሄቪየሪዝም ቤዝድ ኦን ቢሄቪየር ነው ኤክስፕሌን የሚያደርገው ማለት ነው። ኦኬ ሌላ ኦኬ ይህንንም እዚህ ጋራ ሞር ክሊር እንዲሆንላችሁ ሳይኮ አናሊሲስ ላይ ምንድን ነው የሚለው ስንል ሳይኮ አናሊሲስ ስተዲ አባውት ዘ ኮምፖነንትስ ኦፍ አንኮንሺየስ ፓርት ኦፍ ዘ ሂውማን ማይንድ። ያው በዚህ የሚታወቀው ሲግመንድ ፍሮይድ ነው the founder of school of this thought psychoanalysis ማለት ነው። he was the most controversial and most popular study in the behavior and mental process። ኦኬ ሌላው ወደ 22ኛው ላይ ስንመጣ a subfield in psychology that subfield ሲል there are different subfield አሉ ሳይኮሎጂ ውስጥ ማለት ነው። ኦኬ that apply physiological principle to ፕሪቬንቲቭ መከላከል ነው። ዲያግኖሲስ ትሪትመንት ኦፍ ሳይኮሎጂ ዲስኦርደር። ስለዚህ እዚህ ጋራ ማን ነው ስንል ሄልዝ ሳይኮሎጂ፣ ካውንስሊንግ ሳይኮሎጂ፣ ክሊኒካል ሶሻል ነው የሚለው። መልሱ የሚሆነው ምንድነው? ክሊኒካል ሳይኮሎጂ ነው። ምክንያቱም ክሊኒካል የወርዱ ራሱ ያመለክታል። ትሪት ያደርጋል፣ ዲያግኖሲስ ይመረምራል፣ ፕሪቨንት ይከላከላል ቀድሞ ማለት ነው። ስለዚህ ዘ አንሰር ኢዝ ሲ። ኦኬ ያው ዲፊኒሽኖቹን አስተውሎ ማንበብ ያስፈልጋል። ለምሳሌ እዚህ ጋር ክሊኒካል ሳይኮሎጂ የሚለው ላይ ስንመጣ የፊልድ ዛት አፕላይ ሳይኮሎጂካል ፕሪንሲፕል ቱ ዋት ፕሪቨንሽን ዲያግኖሲስ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር ነው። ምክንያቱም ስታነቡት ያው ይሄን ብቻ ሳይሆን ሰብ ፊልድ ኦፍ ሳይኮሎጂ ላይ ያለው እያንዳንዱን ኤግዛክት ዲፊኒሽኖቹን ማየት ይጠበቅብናል ማለት ነው።
ኦኬ ወደ 23ኛው ላይ ስንመጣ የታይፕ ኦፍ ዲስክሪፕቲቭ ሪሰርች ቴክኒክ ኢን ዊች አን ኢንዲቪዥዋል ኢዝ ስተዲ ኢን ግሬት ዲቴይል። ስለዚህ ምንድነው ዲስክሪፕቲቭ ሪሰርች ነው። ከዚህ ውስጥ ዲስክሪፕቲቭ ሪሰርች የሆኑት ሶስቱ ናቸው። ኬዝ ስተዲ፣ ናቹራሊስቲክ ኦብዘርቬሽን፣ ኤክስፐሪመንታል እነዚህ ሁለቱ ናቸው ያሉት። ሰርቬይ ነው ሶስተኛው ማለት ነው። ለማንኛውም ዲስክሪፕቲቭ ስታቲስቲክስ ታይፕ ሆኖ ግን ሪሰርች ቴክኒክ ሆኖ ግሬት ዲቴይል አንድን ነገር የምናይበት ምንድነው ኬዝ ስተዲ ነው። ስለዚህ እስቲ ወደዚህ መተን ስናይ ዲስክሪፕቲቭ ሪሰርች ውስጥ ምንድነው የሚካተቱ ስንል in this type of research the researcher simply record what she or he has systematically observed ያየውን ማለት ነው ሪከርድ የሚያደርገው። ዲስክሪፕቲቭ ሪሰርች ሜተድ ኢንክሉድ ናቹራሊስቲክ ኦብዘርቬሽን፣ ኬዝ ስተዲ እና ሰርቬይ ያካትታል። ስለዚህ ናቹራሊስቲክ ኦብዘርቬሽን የምንለው ደግሞ ምንድነው የዲስክሪፕቲቭ ታይፕ ሪሰርች ነው ሜተድ in which the subject is observed in their natural environment to get a real not artificial picture of how the behavior occur። ስለዚህ ናቹራሊስቲክ ኦብዘርቬሽን ቃሉ እንደሚያሳየው ሲምፕሊ ኦብዘርቭ ማድረግ ነው ያለውን አርቲፊሻል ያልሆነ ማለት ነው። ሌላ ሁለተኛ ደግሞ ምን አለ ኬዝ ስተዲ። ኬዝ ስተዲ ይሄም ዲስክሪፕቲቭ ሪሰርች ቴክኒክ ነው in which an individual is study in a great detail። ስለዚህ ለቅድሙ መልስ ማለት ነው። ሶስተኛው ሰርቬይ ነው። ሰርቬይ ዲስክሪፕቲቭ ሪሰርች ነው። ይሄም ሜተድ used to collect data from a very large group of people። ስለዚህ ቬሪ ላርጅ ግሩፕ ኦፍ ፒፕል ዳታ ኮሌክት ለማድረግ ይህንን ሰርቬይ ሁሉም እያንዳንዳቸው ነገር እዚህ ጋር ይጠይቃሉ። በደንብ አንደርስታንድ ማድረግ አለብን ማለት ነው። ኦኬ ወደ 24ኛው ላይ ስንመጣ one of the following is different from the other research method። የተለየው የት ሆነው ነው? እነዚህ በሙሉ ሪሰርች ሜተዶች ናቸው። ሰርቬይ፣ ናቹራሊስቲክ ኦብዘርቬሽን፣ ኬዝ ስተዲ እነዚህ ሶስቱ ምንድን ናቸው? ዲስክሪፕቲቭ ሪሰርች ውስጥ ነው የሚካተቱት እንዳየ ነው ማለት ነው። ኮሪሌሽን ግን እዚህ ውስጥ አይካተትም። ስለዚህ የተለየው ይሄ ነው ማለት ነው። ሲ ነው መልሱ የዚህ 23ኛው ኤ ነው። ወደ 25ኛው ላይ ስንመጣ አስ ሳይኮ አናሊሲስ ቅድም ስናይ እንደነበረው ምንድነው አንኮንሺየስ ማይንድ ላይ ነው ፎከስ የሚያደርገው። አስ ሳይኮ አናሊሲስ ኢዝ ቱ አንኮንሺየስ ማይንድ ዳሽ ኢዝ ቱ ኮቨርት ቢሄቪየር። ኮቨርት ቢሄቪየር ባለፈው ፓርት ላይ እንዳየነው ኮቨርት ቢሄቪየር ምን ማለት ነው? ሜንታል ፕሮሰስ ነው። ሜንታል ፕሮሰስ አን ኦብዘርቨብል ቢሄቪየር ማለት ነው። ይሄ የማይታይ ስለዚህ የማይታይ ቢሄቪየር ላይ ፎከስ የሚያደርገው ማን ነው ስንል ኮግኒቲቭ ነው ማለት ነው። ኮግኒቲቭ ነው። ኮግኒቲቭ ሜንታል ላይ ነው ፎከስ የሚያደርገው። ኦኬ እዚህ ጋራ አሁን ለምሳሌ ኮሪሌሽን ሪሰርች ሜተድ ሜዠር ዘ ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ ይሄ ከዚህ በፊት ያየነው ነው። ሌላ ደግሞ ኮግኒቲቭ ፐርስፔክቲቭ ኢት ኤምፋሳይዝ ዋት ጎዝ ኦን ዘ ፒፕል ሄድ ሃው ዘ ፒፕል ሪዝን ሪመምበር አንደርስታንድ ላንጉዌጅ ሶልቭ ፕሮብሌም ኤክስፕሌን ፍሮም ዘ ብሊፍ ይላል። ስለዚህ ዚስ ፐርስፔክቲቭ ኮንሰርን አባውት ዋት ሜንታል ፕሮሰስ። ስለዚህ ስለ ሜንታል ፕሮሰስ ላይ ፎከስ የሚያደርገው ማን ነው ማለት ነው? ኮግኒቲቭ ነው። ሜንታል ፕሮሰስ ደግሞ ማለት ምን ማለት ነው? ኮቨርት ቢሄቪየር ማለት ነው። ስለዚህ መልሱ ይሄ ዲ ነው ማለት ነው። ኦኬ 26ኛው ላይ ኢን ሳይኮሎጂካል ሪሰርች ዋን አድቫንቴጅ ኦፍ ኤክስፐሪመንት ኦቨር ኮሪሌሽን ስታዲስ ኢዝ ዛት ኤክስፐሪመንት ጀነራሊ አሎው ዋን ቱ ዘ ስተዲ ይላል። ቅድም እንዳየነው ያው ዲስክሪፕቲቭ ሳይኮሎጂካል ሪሰርች ላይ ዲስክሪፕቲቭ ውስጥ አይካተትም። አክቹአሊ ኤክስፐሪመንት ምን ላይ ነው የሚለው ኤ ላይ ላርጅ ግሩፕ ኦፍ ፒፕል። ስለዚህ ላርጅ ግሩፕ ኦፍ ፒፕል ላይ ፎከስ የሚያደርገው ማን ነው? ሰርቬይ ነው። ሰርቬይ ማለት ነው ኮዝ ኤንድ ኢፌክት ሪሌሽንሺፕ። ስለዚህ ይሄ ነው ኤክስፐሪመንት አንድ ሳይኮሎጂ ማለት ነው። ሶ ላይ ኤክስፐሪመንታል ሪሰርች አንድ ኢንዲቪዥዋል ኢንዴቭዝ አንድ ኢንዲቪዥዋል ላይ ደግሞ ኢንዴቭዝ የሚያየው ማን ነው? ኬዝ ስተዲ ነው ማለት ነው። ቼንጅ ኢን ፒፕል ኦቨር ታይም ያው ስሩ ታይም ቼንጅ የሚያሳየው ነው የሚለው ይሄኛውም ያው ኦብዘርቬሽን ላይ ነው የመጀመሪያው ላይ ማለት ነው። ኦኬ ስለዚህ መልሱ ይሄ ምንድነው ማለት ነው? ቢ ነው። ነምበር 27 which goal of psychology emphasis on the cause of human behavior። ቅድም እንዳየነው አራት ጎል ኦፍ አለ። ያው የመጀመሪያው ላይ ዲስክሪፕሽን አለ፣
ኤክስፕላኔሽን፣ ፕሪዲክሽን፣ ኮንትሮል። ከዚህ ውስጥ ምንድነው የሚለው ኮዝ ፈርስት ኮዝ። ስለዚህ መንስኤውን በማየት ያው ኤክስፕሌን የምናደርግበት ነው። ይሄ ኤክስፕላኔሽን ነው የሚሆነው። ስለዚህ ጎል ኦፍ ሳይኮሎጂ ላይ በደንብ አራቱንም እያንዳንዱ ዲቴይል ዝም ብሎ ከላይ ሳይሆን ኤግዛምፕሎቹን ምናምን በተለያየ ኬዝ ማየት አለብን ማለት ነው። ኦኬ ሌላ 8ኛ ላይ ቪዲዮን ከወደዳችሁት ላይክ አድርጎ ለሌላ እንዲደርስ ሼር ማድረግ እንዳትረሱ። አን ኤርሊ ስኩል ኦፍ ቶት ኢን ሳይኮሎጂ ዛት ዩዝስ ኢንትሮስፔክሽን ሜተድ ቱ ዲስከቨር ኤሌመንተሪ ዩኒት ኦፍ ማይንድ። ስለዚህ የኢንትሮስፔክሽን ሜተድ ያው ሳይኮሎጂካል ሪሰርች ሜተድ የራሱ ላብራቶሪ ያለበት ስትራክቸራሊዝም ነው። ዊሊያም ውንት ማለት ነው። ስትራክቸራሊዝም ላይ ነው ያለው። ስለዚህ ይሄ መልሱ ቢ። ኦኬ 29ኛ ላይ ስንመጣ which of the following subfield of psychology is more concerned with diagnosis and treatment of several mental disorder ነው የሚለው። ያው በተለያየ ስታይል ጥያቄ ነው። ዞሮ ይሄኛው ግን ያው ክሊኒካል ሳይኮሎጂ ነው። ዲ ካውንስሊንግ ሳይኮሎጂ፣ ኤክስፐሪመንታል ሳይኮሎጂ፣ ሄልዝ ሳይኮሎጂ ግን እያንዳንዳቸውን ዲፊኒሽናቸውን ባክ ተመልሳችሁ ይዩት። 30ኛው ላይ which subfield of psychology is concerned with the study of individual difference among the people። ስለዚህ among the people individual difference አለ ብሎ የሚያምነው ማን ነው? ዲ ነው። ይሄ ሄልዝ ነው። ትንሽ ከዚህ ከፐርሰናሊቲ ጋር የሚያምታታ ሊመስል ይችላል። ግን እስቲ አሁን ለምሳሌ ዲፊኒሽኑን ስናይ ሄልዝ ሳይኮሎጂ ሂዩማኒስቲክ ኤኒዌይ ሄልዝ ሳይኮሎጂ ላይ ሄዳችሁ እዩት። ዲፊኒሽኑ እዛ ላይ አለ። ኦኬ ሌላ ሂዩማኒስቲክ ምናምን የለም። ኦኬ ወደ 31ኛ ላይ ስንመጣ the only research method that can be used to identify cause and effect relationship to or more condition or variables ነው የሚለው። ይሄ ሲ ነው ኤክስፐሪመንታል ሪሰርች። ኦኬ 32ኛ ላይ ስንመጣ የፕሮፌሽናል who apply psychology principle to improve the legal ሲስተም ኢዝ ኤዳሽ ሳይኮሎጂስት ነው የሚለው። ይሄ ምንድነው? ሰብፊልድ ኦፍ ሳይኮሎጂ ውስጥ ያለ ነው። ክሊኒካል ሳይኮሎጂ ቅድም እንዳየነው ትሪትመንት ታይፕ ነው። ዴቨሎፕመንታል ሳይኮሎጂ ስሩ ላይፍ ስፓን ያለውን ነው። ከኢንፋንት እስከ መጨረሻ ላይ ዴዝ ድረስ ያለውን የሰው ልጆችን እድገት እንደሚለው ፎረንሲክ ነው። ይሄ ፎረንሲክ ቃሉ ራሱ ምርመራ ነው። ኤዱኬሽናል ሳይኮሎጂ ደግሞ ስለ ኤዱኬሽን ነው እንትን የሚለው። ስለዚህ ይሄ መልሱ ሲ ነው። 33ኛው which of the following best summarize the humanistic approach። humanistic approach የሚለው ምንድነው? የሰው ልጅ የራሱ የሆነ ምን አለው? አይደንቲቲ አለው፣ ፖቴንሻል ታይፕ አለው ነው። people have the freedom to choose their own destiny። ኦኬ እዚህ ጋር ደግሞ conscious is understood by examining its basic element። ይሄ አይደለም። ይሄ more of structuralism ጋር ነው። ethnicity, gender and ካልቸራል ፕራይመሪ ቢሄቪየር ይሄኛውም አይደለም። ይሄ ከካልቸራል ነው፣ ያው ሶሾ ካልቸራል ማለት ነው። ፒፕል አር ኢንፍሉዌንስድ ባይ ዘ ኮንፍሊክት ቢትዊን ዜር ባዮሎጂካል ኢንስቲንክት እና ሶሳይቲ። ይሄ ወደ ቢሄቪየሪዝም ነው። ስለዚህ ኤ ነው ይሄ ያለው ሞር እንትን የሚለው ሰው የራሱ የሆነ ፍሪደም አለው እና እንደገና ደግሞ ዲስቲኒ ያለው ነው አላማ ያለው። ኦኬ ሌላ 34ኛ ላይ ስንመጣ which of the following is the principle of gestalt psychology። gestalt psychology human being are passive creative ይላል። ያ አይደለም። the child is the father of the man the whole is greater than the sum of its parts። ይሄ ነው። ይሄ gestalt psychology ሞር እንትን የሚለው human being have a potential for growth። more of ቀድሞ እንዲያውም ይገልጸው ነው humanistic። okay finally of the following research method one help to identify whether a change in one variable corresponding with the change of the other variable። የአንዱ ቼንጅ ሌላኛውን እንትን ይለዋል የሚለው ይሄ ኮሪሌሽን ነው። ይሄ ሰርቬይ ላርጅ ግሩፕ ዳታ ነው። ኬዝ ስተዲ ይሄ አንድ ነው። ይሄ ኮዝ ኤንድ ኢፌክት ነው። ስለዚህ መልሱ ኤ ነው። ኦኬ ቀጣይ ላይ ቻፕተር 2 ላይ ይዤላችሁ እመጣለሁኝ። ኔክስት ላይ እንደገናም ደግሞ ቻፕተር 3 ይዤ እመጣለሁኝ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ለሌላ እንዲደርሳችሁ ሼር አድርጉ። ለዛሬ ይበቃናል። ባይ ባይ።